ዛሬ ላይ ያከናወንን ያለነው በዓለም አቀፍ ደረጃ የሚከበረውን የዓለም አካባቢ ቀን ነው ያከበርን ያለነው። እንግዲህ በአገራችን ለ32ኛ ጊዜ ይከበራል። እንደ ክልል በ28ኛ ጊዜ እየተከበረ ነው ያለው። ከተማ አስተዳደራችንም በዛው ልክ እንትን ያለ ነው። የበዓሉ መሪ ቃል የፕላስቲክ ብክለትን እንግታ የሚል ነው። እንግዲህ የፕላስቲክ ብክለት በዋነኛነት ምን ያክል አካባቢን እየጎዳ ከጽዱ ከማድረግ ጋር ተያይዞ እየበከለና ከጤና ጋር ተያይዞ እያመጣ ያለው ተጽዕኖ በጣም ከባድ በመሆኑ ጋር ተያይዞ የፕላስቲክ ብክለትን ማስወገድ አለብን። ማህበረሰቡ የፕላስቲክ አያያዝን ማዘመን አለበት። ፕላስ ማዘመን ብቻ ሳይሆን ወደ ኢኮኖሚ መቀየር መቻልም አለበት የሚል እንትን አለ። ሁለተኛ ፕላስቲክን ከምርቱ መቀነስ ያጠቃቀም ስርዓትን ማስተካከል እና ማስወገድ ጭምርም አብሮ ታሳቢ የተደረገ ግንዛቤ መፍጠር ታሳቢ ያደረገ ዛሬ እየሰራን ያለ ነው። ይሄ ስራ እንግዲህ ማህበረሰባችን ላይ በዋነኛነት ዋነኛ ዓላማው ማህበረሰቡ ላይ ሰፊ ግንዛቤ መፍጠር ነው። ይሄን ግንዛቤ ከፈጠርክለት ያመለካከት ለውጥ ከመጣለት አካባቢው ጽዱ፣ ውብ ከፕላስቲክ የጸዳ ከተማ ከማድረግ ጋር ተያይዞ ሰፊ ለውጥ እናመጣለን ብለን እናስባለን። ከዚህ ጋር ተያይዞ በዓልን ስናከብር በውይይትና በግንዛቤ ፈጠራ ብቻ ሳይሆን የተለያዩ ተግባራትን በማከናወን ከታች ጀምሮ ለምሳሌ የጽዳት ዘመቻ በማድረግ የፕላስቲክ ምርቶችን ከተለያዩ የካናል ቦታዎች ላይ እንዲጸዱ የማድረግ እና ግንዛቤ የመፍጠር ስራዎችን ያም ብቻም ሳይሆን መጨረሻ ላይ ፕላስቲኮች ተመርጠው ተመልምለው ለመልሶ መጠቀም የሚውልበት ደረጃ እንዲፈጠር ከማድረግም ስራ የተለያዩ ተግባራቶችን እያከናወን እንገኛለን በአሁኑ ሰዓት ማለት ነው። የማህበረሰባችን የግንዛቤ ሁኔታ አመለካከት ገና ብዙ የሚቀር ስራ ተግባር ነው። በአንዴ ለውጥ የሚመጣ አይደለም አመለካከት ቀየራ። ነገር ግን እኛ እንደ ጽሕፈት ቤትም እስከ ታችኛው መዋቅር እስከ ቀበሌ ደረጃ ድረስ በተለያዩ ዘዴዎች በሚዲያ በመጠቀም ብሮሸሮችን በመጠቀም ቤት ለቤት ዋን ቱ ዋን ይህንን ግንዛቤ መፍጠር ስራ እየሰራ ነው። ግን በጣም ብዙ የሚቀርን ስራዎች ተግባራቶች አሉ። ምክንያቱም አመለካከት ግንዛቤ ፈጠርኩ ካልክ ከተማው ላይ አካባቢው ላይ ለውጥ መምጣት መቻል ስላለበት ማለት ነው። እና ቀጣይ ይህን የግንዛቤ ፈጠራ በጣም አጠናክረን መቀጠል ይጠበቅብናል። ማህበረሰባችንም በዚህ በኩል እያገዘን ነው ያለውና በተለይ ደግሞ እነዚህ በካይ ብክለት ይፈጥራሉ የሚባሉ ትልቅ የአካባቢ ተጽዕኖ ግምገማ የሚሰራባቸው ተቋማቶች፣ ድርጅቶች፣ ፋብሪካዎች፣ ኮሌጆች፣ ዩኒቨርሲቲዎች እነዚህን በመጠቀም ማህበረሰባችን ላይ ሰፊ ግንዛቤ የመፍጠር ስራ አጠናክረን እንቀጥላለን ማለት ነው። ከዛሬው መድረክ ከዚህ በኋላ እንግዲህ ማህበረሰቡ ፕላስቲክ አጠቃላይ አያያዝና የሚያመጣውን ጉዳት ከአጠቃቀም ጋር ተያይዞ የሚያመጣውን ጉዳት በሰፊ ግንዛቤ እንፈጥራለን እናስባለን። ከዛም በኋላ አጠቃቀሙን ጭምር ይስተካከላል ብለን እናስባለን። በተለይ እንደ ደሴ ከተማ መሰረተ ልማቶች ላይ በጣም ጉዳት እየደረሰባቸው ያለው የፕላስቲክ አያያዝና አወጋገድ ስርዓታችን ካናል ላይ በመጣላችን ምክንያት መሰረተ ልማቶቻችን እየተጎዱ ነው። ስለዚህ ማህበረሰቡ ይህን ሰፊ ግንዛቤ ይዞ ከነገ ወዲያ ሲመለስ እስከ ታችኛው ድረስ በምንፈጥረው ግንዛቤ መሰረት መሰረተ ልማቱን በአግባቡ የመጠበቅ አካባቢውን ንጹህ የማድረግ ጽዱ የማድረግ ያን ብቻም ሳይሆን አረንጓዴም ጭምር የማድረግ ስራ ሰፊ እንጠብቃለን ማለት ነው። የጀመርናቸው ስራዎች ስላሉ ማለት ነውና ይህን ለውጥ እናመጣለን ብለን እናስባለን። በጣም ጥሩ። በዚህ ጉዳይ ላይ ህግ የሚጥሱ አዋጅ የሚጥሱ አካባቢን የሚያቆሽሹ 20 ሜትር እና 50 ሜትር አካባቢዎችን የማያጸዱና የሚበክሉ ድርጅቶች፣ ተቋማቶች፣ ግለሰቦች ይኖራሉ። ይህን እንግዲህ መጀመሪያ ከማስተማር እንጀምራለን። ከማስተማር ባለፈ አጠቃላይ አዋጅና ደንቡን በሚመራው መሰረት ተግባራዊ ለማድረግ በተለይ ከህግ አስከባሪ በተለይ ከደንብ ማስከበር ጽሕፈት ቤት ጋር በጋራ በመቀናጀት ህብረተሰቡን እየተቀጣ ህግ እየተከበረ ራሱን እንዲለውጥና አካባቢ እንዲለውጥ ጽዱ እንዲያደርግ ሰፋፊ ስራዎች ተጀምረዋል። አዋጁ አሁን የወጣው አዋጅ የደረቅ ቆሻሻ አዋጅ የወጣው በተለይ አሁን እስከ 50 ሺህ ብር ይቀጣል የሚለው አዋጅ ገና ተግባራዊ አልሆነም። ከዚህ ግንዛቤ በኋላ ማህበረሰቡን ግንዛቤ ከፈጠርን በኋላ ካስተማርን በኋላ ወደ ትግበራ የምንገባ ይሆናል። ቀጣይም የጋራ የተቀናጀ አዋጅ ደንብ በከተማችን ምክር ቤት እናጸድቃለን ብለን እናስባለን። ይህንን ተግባራዊ እናደርጋለን ማለት ነው። በተለይ የከተማችን ማህበረሰብ በጣም በብዙ ነገር አጋዥ ነው። መሰረተ ልማት እንዲሰራ፣ ልማት እንዲከናወን፣ ሰላም እንዲመጣ በጣም ተባባሪ ህዝብ ነው ያለንና በጽዳትና ውበትም ዙሪያ ላይ አካባቢውን ጽዱና ውብ ከማድረግ ጋር ተያይዞ በጣም ሰፋፊ ስራዎች ተሰርተዋል። ለምሳሌ ግሪን ከማድረግ አካፋይ ከመገንባት ኮሪደር ልማት ላይ ስራ አስፈላጊውን ድጋፍ በማድረግ ጭምር በጣም ሰፋፊ ስራዎች እየሰሩ እያገዙ በገንዘብ ጭምር በእውቀት በሀሳብ ድጋፍ እያደረጉ ነው። አሁንም የከተማችን ህዝብ ላስተላልፍ የምፈልገው በተለይ የፕላስቲክ ሁኔታ ፕላስቲክ መክታት፣ መከላከል፣ መንከባከብ፣ ማጽዳት ካልቻል በሰው ህይወት፣ በእንስሳት ህይወት፣ በመሰረተ ልማት፣ በአፈር፣ በውሃ ብክለት ላይ በጣም ሰፊ ጫና ስላለው ይህን ተረድቶ የፕላስቲክ አያያዝና አወጋገድ ስርዓታችን በማዘመን ለደረቅ ቆሻሻ አንሺ ማህበራት በመመቸት ወደ ኢኮኖሚ እንዲቀይርልን በዚህ አጋጣሚ መልእክቴን ላስተላልፍ እፈልጋለሁ።